ገንዘብ እንዳይቀበልም እንዳይወጣም የተከለከለው መከፈቱ ተሰማ። ለዝርዝሩ መሲ ብርጅስቶን። ሰላም ጤና ይስጥልኝ ተመልካቾቻችን፣ ሰበር ዜና ይዘንላችሁ ቀርበናል። ከሰዓቱ ዜና ጋር መሲ ብርጅስቶን ነኝ። በተባበሩት አረብ ኤምሬት የምትኖር ብርጅስቶን የምትባል ግለሰብ የቲክቶክ አካውንቷ ለአንድ ዓመት ያክል ጊፍት እንዳይሰጥ ከተከለከለ በኋላ ዛሬ አመሻሹ ላይ መለቀቁን ቢቢሲ ዘግቦታል። በተያያዘ ዜና ይህ አካውንት እንዳይከፈት ከጀርባ ሆነው እንዳይከፈት ኢሜል ሲያደርጉ የነበሩ ወይዘሮ ዳጣ እንዲሁም ዓለም አቀፍ ደላላ፣ አንድ የጎልድ ሀውስ ውስጥ የምትሰራ፣ አንድ ደግሞ ድሪያ የምትሸጥ፣ ሶስተኛ መማር፣ አራተኛ ቤታዮ፣ አምስተኛ ጉቺ፣ እነዚህ ስማቸው ከታች የተዘረዘረው ግለሰቦች ይህ አካውንት እንዳይከፈት ጊፍትም እንዳይሰጥ ሲሉ በአክብሮት ለቲክታክ ካምፓኒ መጻፋቸውን አሜሪካ ዝርዝሩን አውጥተዋለች። ይህን ዜና የምታገኙት በቢቢሲ ዘገባ ላይ በቢቢሲ ዘገባ ላይ አውጥቶታል። ስም ዝርዝራቸውም አሁን የተጠቀሱት ግለሰቦች እዛ ላይ ሄዳችሁ ስም ዝርዝራቸውን ማግኘት ትችላላችሁ። እነዚህን ግለሰቦች አግኝተን ለማነጋገር ሞክረን ነበረ። ወይዘሮ ዳጣ አቶ ጅንኑ ጋር ድረስ በመደወል ይህ ብር ገንዘብ አይሰጥም፣ አንተ ሄደክ ጊፍት አትስጥ፣ ለምንድነው ጊፍት የምትሰጣት በማለት በተደጋጋሚ ሜሴጅ ሲልኩ ነበር። ወይዘሮ ቤታዮ ደግሞ አሜሪካ ድረስ ሄደው አካውንቷ እንዲከፈት ጥረት ከማድረግ ይልቅ ጸጥታን መርጠዋል። ለምንድነው ጸጥታ የመረጡት ብለን ጥያቄ ጠይቀናቸዋል። ወይዘሮ ቤታዮ እስካሁን ምላሽ አልሰጡም። ወይዘሮ መማር ደግሞ ትላንትና አሜሪካ ላይ ነበሩ። አሜሪካ ላይ በነበሩ ሰዓት እዛው ላይ ሄደው እንደመጠየቅ ይሄኛውን ወደ ጎን የመሲ ብርጅስቶን አካውንት እንዳይከፈት ወደ ጎን በመተው የአዶናይ ፋውንዴሽን ላይ